ጠባቂውን አልበም በለቀቀበት ተመሳሳይ ሰዓት አብይ ያደረጉት ንግግር እያነጋገረ ነው። በኢትዮጵያ ታሪክ ውስጥ በስራዎቹ ተወዳጅነትን በማትረፍ ግንባር ቀደም የሆነው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዛሬ ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ 18 ዘፈኖችን ያካተተውን የሙዚቃ አልበም በራሱ የዩቲዩብ ቻናል ለቋል። ዘፈኖቹም የቴዲን ማንነትና አቅም የሚገልጹ ሲሆኑ ብልጽግናን ያስፈራውና ለተገፉ ወገኖች ድምፅ የሆነበት ሙዚቃም በዚህ አልበም ውስጥ ተካቷል። በተለይ ጀንበርና የአዞምባ የተሰኙት ሙዚቃዎቹ የኢትዮጵያን ወቅታዊ ሁኔታ የሚገልጹና የብልጽግናን መንገድ የሚነቅፉ ናቸው። የአዞምባ የተሰኘው ሙዚቃ ደግሞ ከዘፈኑም ባለፈ በጽሁፍ በሰፈረው መልእክት የዘፈኑ መታሰቢያነት በማንነታቸው በግፍ ለተገደሉትና ከቀያቸው ለተፈናቀሉ ሁሉ መታሰቢያ ይሁንልኝ ብሎታል። የሙዚቃውን የመግቢያ ማጀቢያ ሙዚቃም የህፃናትን የዋይታና የሰቆቃ ድምፅ አድርጎ የተሰራውን ግፍ አስታውሷል። ስሙኝ አቤት ይላል ወይ ሰው ሹም ዳኛ ጆሮ ካለዋሰው በዋዛ መች ይቀራል ፈሶ ያዞ እምባ ቢባል የኔ ለቅሶ ያዞምባ ግን አይደለም ያዞምባ ግን አይደለም የኔ ቢዘም እኮ ነው ማዘኔ ያዞምባ ግን አይደለም ያዞ እምባ ግን አይደለም የኔ ቢከብድ እኮ ነው ሐዘኔ መራራ ሆኖ ስቃዬ ሳነባ ብሶ ስቃዬ ማነባው ብሶ ስቃዬ ያዞምባ አይደለም እምባዬ ሲል ተገፉ ወገኖች እምባ የሚፈሰው ማዘናቸው ቢዘም ደማቸው ቢፈስ ቢገደሉ መሆኑን በሚገባ ጠቅሷል። ሲልቅሪልኝ ሲል ልቤ ከነብሱ ወግድ ሂድልኝ ነው እንዴ ሰው መልሱ ሲልም ገላጋይ በሌለበት ገዳይ በበረከተበት የሞቱ ንጹሐንን ሞት በሚገባ ገልጾታል። በኡታ ኢያሪኮ ፈርሶ ያዞ እምባዬ ግን አይደል እስኪዳኝ በራማ እምባ ፈሶ ከዘመን ጋር ገጥሞ እጣዬ ሳያሳር ይፈሳል እምባዬ ሲልም አዝማቹን እየደጋገመ አገዛዙ በእምባ እንደሚወድቅ አጽንኦት የሰጠበትን ስንኝ ቋጥሯል። የኢያሪኮ ግፍ በራማ በፈሰሰ እምባና በተሰጠ ዳኝነት ምላሽ እንዳገኘ ሁሉ በኢትዮጵያ ለተፈጠረው እልቂት ብልጽግና የእንባ ምላሽ እንደሚያገኝ ነው ቴዲ የጠቆመው። ስምምነ በሚለው የጉራጊኛ የምትባለው ዜማው ደግሞ ወድላ አይደለም ወይ ዓለም ተበታትነን መሆን እስኪያቅተን አገር እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ዘንድሮ ተበትነን ብናይ ረብ የለን እንደ ብናኝ ከዘር ርቀን ብናይ አንድነን የማንለያይ ሲል የተለመደ ኢትዮጵያዊነት ስብከቱን የአንድነት ምኞቱን በሙዚቃው ኳሽቶ አቅርበዋል። ደስጣል በሚለው ዘፈኑ ደግሞ ሀገር የሞተበት የት ያለቅሳል ሄዶ ዳስጣል ልቤ ለውስጥ የሐዘን ለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዶ ክሱም ላሊበላን በአንድ አለት አቅንቶ አልራመድ አለ አቅል ተለያይቶ ምሰሶው ዘመመ ጣራውም ያፈሳል አገር የሞተበት የት ሄዶ ያለቅሳል ባሳደገኝ ቀዬ ባደግኩበት ሀገር ባይተዋር ሰውኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራዬን ላንሳ ባይ ለዘዴው በአፍ ይቀድማል አምኖ መከዳት እንዴት ያማል ወርቅ ያበደረ ደርሰት አለት እንዴት ይችላል ዝም ማለት ከነገ ይሻል ባልኩኝ የራሴን ጩኸት ተነጠቅኩኝ እያለ ዋዜማው ሙዚቃው ደግሞ የዛሬቱን ኢትዮጵያ ሁኔታ ቁልጭ አድርጎ አሳይቷል። መርከብ መሬማ ዝጸዳል ብልጭታ በመስኮቱ ታየኝ ሺ ቢባል የማረግ ጥቅ ስማራሴ ትንታጓ ጽዮን ሙሽራይና ጀንበርና የአዞምባ ቴዲ በዛሬው ዕለት የለቀቃቸው ሙዚቃዎች ናቸው። ይህ በእንዲህ እንዳለ በዛሬው ዕለት የአሰላን የንፋስ ማመንጫ ላስመርቅ ነው በሚል ወደ አሰላ ያመሩት አብይ አህመድ ያደረጉትን ንግግር በመንግስት ሚዲያዎች የዩቲዩብ ቻናል የቴዲ አልበም ይለቀቅበታል በተባለበት ሰዓት ለቀዋል። ሆኖም ወትሮም የእርሳቸውን ንግግር የማይሰማው የኢትዮጵያ ሕዝብ የቴዲን የ5 ደቂቃ ዘፈኖች በደቂቃዎች ውስጥ ብቻ በመቶ ሺዎች ሆኖ እየተመለከተ ነበር። ብልጽግና መግለጫው በቴሌቪዥን እንዳይሰጥ ቢከለክልም ህዝቡ ግን ለአርቲስቱ ያለውን ፍቅር ምንም እንደማያቆሙ አሳይቷል። ሆኖም አብይ በአሰላው ንግግራቸው ብዙዎችን በጩኸት አይናጋም ሲሉም የኢትዮጵያን ብሶትና እንባ ተራ ጩኸት ነው እያሉ መቀጠላቸውን አሳይተዋል። ምናልባትም በእያንዳንዱ ሁኔታ ውስጥ ብሽሽቅን የሚመርጡት አብይ ይህ ንግግራቸው ከቴዲ አልበም ጋር በተመሳሳይ ሰዓት እንዲለቀቅ ከማድረጋቸው ባለፈ ምናልባትም ዘፈኖቹን ተራ ጩኸት ሲሉ ሳይገልጹ እንዳልቀሩ ተገምቷል። አክለውም ብልጽግናን ያቆምኩት በደም ስለሆነ ትናንሽ ድምጾች አያውኩኝም ሲሉ በኢትዮጵያውያን ደም ስላቆሙት ስልጣን ተናግረዋል። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ በብዙ ስቃይ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። ሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም
እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። Hey everyone, check out this amazing rocking chair from Temu. Just sit back, chill down and enjoy the gentle rock. የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል።